አስቦኝ ነበር ከተነሳብኝ ማንንም አልሰማም በዚህ ጨርጫሳ ሽማግሌም አልሰደብም ማንንም እንዳይገላግለን ምን ሆነ ነው ባክሽ ዘፈን ሳዳምጥ የስጢፎ ዘፈን አምልጦ ገባብኝ አሁን የኔ ደሞዜ 9000 ብር ነው ወጪ ደግሞ 15000 ብር ነው ማን ነው እየሞላልኝ ያለው ይሄ ተአምር ነው ኑሮ ኢትዮጵያ ውስጥ ከባድ ነው አረረ እንዴት ነው የቻላችሁታ ወደ ጀሞ ትሄዳለህ እንዴ ይቅርታጽ ከአዲስ አበባ ውጭ አልሰራም በጣም እንቅልፍ እያስቸገረኝ ነው ፓርላማ ሄጄ ልተኛ መሰለኝ ኢትዮጵያ በጣም እየተሻሻለች ነው በቄ የውሃ አቅርቦት አለስ መብራት ራሱ ጠፍቶብን አያውቅም ወይ ውርደት ፋዘር ኢትዮጵያ ውስጥ ሐሪፍ የሥራ ዘርፍ ምን ይመስልዎታል ፓርላማ መግባት ነው አልጄ ደሞዝ እየበላ የህዝብ ችግር ላይ ተኛለ እሱ ጥሩ ይመስለኛል ይሄን ወደ ፓርላማ ያስገቡት ማን ነው እንደ ጀሞ ልጆች አራዳ የሚባል የለም ማንንም መጠየቅ ትችላለህ ጣናነሽ ግን መሬት ለምዳ ውሃ ውስጥ አልሄድም እንዳትል አያቴ ህይወት ያስተማረ ትልቁ ትምህርት ምንድነው ሴትን ለማስደመም ብለህ ገንዘብ በፍጹም አትበደር ካንተ የተበደረችውን ሰው ታገባለች መጀመሪያ የመጣሁት ፓስፖርቴን ለማግኘት ነው አሁን 5 ሰዓት ሆኖኛል ከኔ በኋላ የመጡ ሰዎች ቀድመው ሄደዋል ወይኔ ጆሮህን ቆረጥኩት ወይኔ በላቸው 12 ሰዓት ነው የምሰራው የሙዝ ረፍት የለም የኔን ኢንስታግራም አልማዝ 12 ነው ይከተሉ የወንድ ጓደኛዬንም አቤልን ተከተሉ ችግሩ ምንድነው ኢትዮጵያ ውስጥ ችግሩ ከላይ ነው ከየት ነው ከላይ ነው ልሞት ነው የምትፈልጊው ለአበ ምሳላ በስል ነውና ጠብቁኝ ደሃ ወንዶችን አልወድም ቁጥርሽን ልትሰጪኝ ትችያለሽ የኔን ቅባት መግዛት እንኳን አትችልም ሰላም ቤተሰብ አንቺ ጅምር ድሬድ ሰላም ነው አረ ትረባተው ቢግፉት ፓፓ ቢቀር ይሻላል እኮ ግንባር ብለናል አረ ጨረስከን ዛሬ አንቺማ ግንባር ሲታደል ከፊት ነው የተሰለፍሽው ሰላም ቤተሰብ ዛሬ በአዲስ ዞር እያልን ሙድ እንይዛለን ተከታተሉ ዛሬ ፈታን እንላለን አንቺ ሉሲ በቆዳ በይም እንዴ ባከተው አስቢያ ተወዶል እየበላሽ ፓፓ ዋን ዳይሜንሽን እየሆንሽ ነው ዝሪያ ግንባርሽ ምንሽ አረ ቢግፉት ፍጪ ይሄ ግንባርማ ትልቅ ስለሆነ ለልደት ራሱ ኮፊያ ሳይሆን ባልዲ ነው የሚሰጡት ሰላም አዲስ አበባ ውስጥ ከልብስ ብራት ሌላ አፎርድ የምታረጊው ነገር አለ አንተ አልተቻልክም ከልቤ ነው እኮ ዛሬ ሰኞ ነው ወጣ ብለሽ ተፍ በይ ፓፓ ጸሎት አለ ስራ ምኞት ነው መንግስት ለርሶ ምን እንዲያደርግሎት ይፈልጋሉ ያው እንደ ጣናነሽ መርከብ እንዲከባከበኝ ነው የምፈልገው ለሴቶች ምን ምክር ትሰጣቸዋለህ ወንድ ልጅ በጦርነት እያለቀ ነው ጦርነት ይቆም ብላችሁ ሰልፍ ውጡ አለዛ ባልቀርቶ አባል አይገኝም አባት በህይወቱ ያለው ትልቁ የሚቆጮት ባላደረኩት የሚሉት ነገር ምንድነው እኔ የሚቆጨኝ ይህን ቃለ መጠይቅ ማድረጌ ነው የምርጫው አሸናፊ ከሆኑ ለኢትዮጵያ ህዝብ ምን ያደርጋሉ ሁሉንም ኢትዮጵያውያን በአንድ ግዙፍ አውሮፕላን ጭኜ ወደ አሜሪካ ወስዳቸዋለሁ መጥፎና ጥሩ ዜና አለኝ መጥፎ ዜና ምንድነው ሁለቱም እግሮች መቆረጥ አለበት እንዴ ጥሩ ዜናው ምንድነው ታዲያ አይ እዛኛው ክፍል ጫማህ የሚገዛ ሰው ተገኝቷል ወንድ ልጅ ማለት ምን ማለት ነው ወንድ ልጅ ተብሎ ካልተባለ ጠጪ በሳምንት 5 ቀን ካላደረ ውጪ ምን ወንድ ተባለ ተጨማለቀ እንጂ ማማ ምን ሆነው አዲሱ የስጢፎ ዘፈን ከመለቀቁ በፊት ጆሮ የላድም ብዬ ነው ቶሎ የሚጨርሰው ልጅ ምን ብለው ስም አውጡለት ፈጠነ እኔ እኮ ምንድነው መንገድ ላይ ሰው የሚያፈጥብኝ አላለሁ ቆንጆ መሆኔን ረሳዋለሁ እኔ ደግሞ አንዳንዴ ዛሬ ፓርላማ እንገባለን ለመንግስት ችግራችንን እናገራለን ተከታተሉ ኢትዮጵያ ተአምራዊ ድገት እያሳየች ነው ሰው ጠግቦ እያደረ ነው የኑሮ ውድነቱም ቀንሷል እኔ የምለው እኛ ማናቃት ሌላ ኢትዮጵያ አለች እንዴ እነሱ ቪፒኤን አብርተው ሌላ ሀገር እየኖሩ ነው መሰለኝ ቅድሚያ ለእግረኛ ይለኛል እንዴ መኪና የገዛውት እግረኞችን ለመቀደም መስሎኝ ወንድሜ
ወንድሜ መኪናዋን አቁም። እውነተኛ ቅጣት የለም። 200 ብር ብቻ ስጠኝ። ጥብስ መብላት አለብኝ። ሰዎችን አትቀጣም፣ ተርበሃል ማለት ነው።